እሺ ሰላም ብያለሁ። ዛሬ አንድ ሰው ኤጀንት ሲሆን እንዴት ነው የሚከፈለው? ወይ ደግሞ ኤጀንት ሲሆን ምንድነው ኃላፊነቱ ወይ ደግሞ ስራው እንዴት ነው የሚለውን ነገር ስለ ኤጀንት አንድ ነገር ልበላችሁ። አንድ ሰው ኤጀንት ሆነ እንዴት ይከፈለዋል? የመጀመሪያው እንዴት ይከፈለዋል? እንዴት ይከፈለኛል? እንዴት ይከፈለዋል የሚለውን ስናይ እንዴት ይከፈለዋል? እዚህ አፕ ላይ ማንኛውም ሰው በጊፍት ኮይን ሲያንቀሳቅስ በጊፍት እኔ ለምሳሌ ለአንድ ሰው ኮይን ብልክ ለአንድ ሰው ጊፍት ብልክ 30% ተቆራጭ ነው። 30% ተቆራጭ ነው። እኔ ለአንድ ሰው ጊፍት ብልክ ማለት ነው 30% ተቆራጭ ነው። ግልጽ ነው አይደለ? ለእያንዳንዱ ሰው ጊፍት ስትልኩ 30% ተቆራጭ ነው። አንድ ሰው አለ ለምሳሌ እዚህ ጋር አንድ አለ ለአንድ ሰው ጊፍት ስትልኩ 30% ተቆራጭ ማንኛውም ሰው በጊፍት እኔም አንተ ማንኛውም ሰው ጊፍት ቢልክ 30% ተቆራጭ ነው። እና እናንተ ደግሞ ኤጀንት በምትሆኑበት ሰዓት ኤጀንት ስትሆኑ በስሮቻችሁ ልጆችን ትመዘግባላችሁ ልጆችን በእናንተ አይዲ ትመዘግባላችሁ። እነዛ የምትመዘግቧቸው ልጆች ኮይን ወይ ደግሞ በጊፍት መልክ ሲያንቀሳቅሱ 30% ከሚቆርጠው ኮሚሽን ለእናንተ ይከፍላችኋል ማለት ነው። ኮሚሽን ይከፍላችኋል። ኤጀንት ኮሚሽን ማለት ይሄ ነው በቃ። በዚህ ሰዓት አንድ ኮሚሽን ሁሉም ኤጀንቶች እኩል አይደለም የሚከፈላቸው። አንድ ነገር ላስታውሳችሁ፣ ሁሉም ኤጀንት እኩል ክፍያ አይደለም የሚከፈላቸው። እና አንድ ሰው ኤጀንት ሲሆን ዲ ሌቭል የሚሆነው ዲ ላይ የሚሆነው ምንም አይነት ትራንዛክሽን ያስፈልገውም በቃ ቀጥታ ዲ ይሆናል። ኤጀንት ሲሆን ማለት ነው 4% ተከፋይ ነው። 4% ተከፋይ ነው የምንሆነው ኤጀንት ስንሆን ማለት ነው። በስሮቻችን ባሉ ልጆች 4% ተከፋይ ነው። ሁሉም ኤጀንቶች እኩል ክፍያ ያከፈላቸውም። ላሳያችሁ ነው። እዚህ ጋር ኤጀንት ሌቭል ይባላል። ኤጀንት ደረጃ አለ እና ይኸው እዚህ ጋር ዲ ሲ ቢ ኤ ኤስ ይባላል። እነዚህ ኤጀንት ሌቭሎች ናቸው እነዚህ ማለት ነው። እና እንዴት ነው ይሄንን የምንጠቀመው ወይ ደግሞ እንዴት መጠቀም እንችላለን? አንድ ሰው ዲ ላይ ሲሆን 4% ተከፋይ ነው። ሲ ላይ ሲሆን 8% ተከፋይ ነው። ቢ ላይ ሲሆን 12% ተከፋይ ነው። ከዛ 16% ከዛ 20% ተከፋይ። ከአንድ ሆስት 20% ተከፋይ ማለት በጣም ብዙ ነው። እሺ የምታገኙት በጣም ብዙ። ስለዚህ ብዙ ቲም ስለሚኖራችሁ ደግሞ በጣም ብዙ ታገኛላችሁ። በጣም ብዙ ስራ አላችሁ። ይሄንን እንዴት ማሳደግ እንችላለን ወይ ደግሞ እንዴት መስራት እንችላለን? ይሄን ማወቅ አለበት አንድ ኤጀንት። ይሄን ማወቅ መቻል አለበት። ምንድነው አንድ ሰው ኤጀንት ሲሆን ቀጥታ ማንኛውም ሰው ኤጀንት ሲሆን 4% ተከፋይ ነው። ከዚህ ከዲ ወደ ሲ ለመግባት ወይ ደግሞ ወደ 8% ተከፋይ ለመሆን 2 ሚሊዮን ኤክስቼንጅ ያስፈልጋል። 2 ሚሊዮን ኤክስቼንጅ ወይ ደግሞ ኮይን መቀየር ያስፈልጋል። አንድ ሰው ኤጀንት ሲሆን ይሄ ራሱም ሊሆን ይችላል፣ በስሩ ያሉ ልጆችም ሊሆን ይችላሉ። ለምሳሌ እኔ ኤጀንት ነኝ፣ እኔም አለው በእኔ ስር ያሉ ልጆች አሉ። ሁሉም ሰው ኮይን ሲንቀሳቀሱ በጊፍት መልክ ሊሆን ይችላል፣ በምንም አይነት መንገድ ኮይን ሲያንቀሳቅሱ ይቆጥረውና 2 ሚሊዮን ሲሞላ ሲገባው ማለት ነው። የኔም የሆስቶቼም በእኔ ስር ያሉት ቲሞች እንዳለ ሙሉ ይቆጠራል ማለት ነው። ምን ላይ ገባው ማለት ነው? ሲ ላይ ገባው ማለት ነው። ከዛ ደግሞ ከሲ ደግሞ እንደዚህ ቢ ላይ ለመግባት 10 ሚሊዮን ትራንዛክሽን ስናደርግ ቢ ላይ እንገባለን። 12% ተከፋይ እንሆናለን ማለት ነው። ቀጣይ ደግሞ ኤ ላይ ስንገባ እንደዚሁ 50 ሚሊዮን ይጠይቀናል። 16% ተከፋይ እንሆናለን። ሱፐር ስንገባ ደግሞ 150 ሚሊዮን ነው ኤክስቼንጅ የሚጠበቅብን። 20% ተከፋይ እንሆናለን ማለት ነው። 20% ተከፋይ እንሆናለን። እዚህ ጋር ማወቅ ያለባችሁ ምንድነው? መጀመሪያ አንድ ሰው ዲ ላይ ሲሆን የምናገኘው ኮሚሽን ትንሽ ነው፣ በጣም ትንሽ ነው። ማለትም እንደ ሆስቱ ብዛት ይወሰናል። 4% የሚከፈለን የተወሰነች ትንሽ ነች። እና አንድ ሰው ዲ ላይ እንደሆነ ቀጥታ ምንድነው ማድረግ ያለባችሁ? ኤጀንት ሌቭላችሁ ማሳደግ ነው። ቀጥታ ሲ መግባት፣ ሲ ደግሞ ቀጥታ ቢ መግባት። ቢ ግቡ። አየር ላይ ቢ ከገባችሁ አሪፍ ነገር አለ። ቢ ላይ ሲገቡ አሪፍ ነገር አለ። ቢያንስ አሪፍ ነገር አለ ቢ ላይ። ቢ እስክትገቡ ድረስ ቀጥታ መስራት በደንብ ቢ እስክትገቡ ድረስ በደንብ መስራት ቀላል ነች። ከዲ ወደ ሲ መግባት ቀላል ነው። ከሲ ወደ ቢ ለመግባት ያን ያክል አይከብድም። እና 2 ሚሊዮን የሚጠይቀው በቲማችሁም ያሉ ልጆችን ኤክስቼንጅ እንዲያደርጉ እናንተም እያደረጋችሁ ስለ ኤክስቼንጅ ሌላ ቪዲዮ ሰራላችኋለሁ። እቺኛዋ ኤጀንት ሌቭላችሁ ማሳደግ ነው። ዲ እና ሲ ካላሳደጋችሁ ዲ ላይ ሆናችሁ ሲ ላይ ሆናችሁ ኮሚሽን የምታስቡ ከሆነ በጣም ትንሽ ነች ለማለት ፈልጌ ነው። እነዚህን ኤጀንት ሌቭላችሁን አሳድጉ። ቢያንስ አንድ ሰው እዚህ ጋር ስንሆን የምታገኙት በጣም ትንሽ ነው። እዚህ ጋርም ሲ ላይ ስትሆኑ 50,000 ምናምን ፖይንት ታገኛላችሁ። 50,000 ምናምን ታገኛላችሁ ሲ ላይ ስትሆኑ ማለት ነው። እስከ ከ20,000 እስከ 50,000 ታገኛላችሁ ሲ ላይ ስትሆኑ። እስከ አንዳንዴም እስከ 80,000 ምናምን ይሄዳል። እኔ ጋር ይመጣልኝ ማለት ነው ሲ ላይ ያለው።
ከዛ ቢ ላይ ስትሆኑ ደግሞ ከ50,000 እስከ 80,000 100,000 ምናምን ይሆናል። ሲ ላይ ያላችሁ ማነው ቢ ላይ ያላችሁ ማለት ነው። እንደ ቲማችሁ ይወሰናል ግን እንደ ቲማችሁ ይወሰናል። እሺ ቢ ላይ ያላችሁ ከዛ ደግሞ ኤ ላይ ስትገቡ ሱፐር ላይ ስትገቡ ማነው ኤ ላይ ስትገቡ 16% ተከፋይ ስትሆኑ በቀን የሚገባላችሁ ኮሚሽን ከ100,000 አንስቶ ስንት ይገባላችኋል? እንደ ቲማችሁ ይወሰናል። በጣም ትንሽ ዝቅተኛ ከሆነ 100,000 ነው። 400,000 500,000 ይገባላችኋል ኮሚሽን ማለት ነው። ኤ ላይ ስትገቡ ከዛ ሱፐር ስትገቡ ደግሞ በሚሊዮን ይገባላችሁ 1 ሚሊዮን ምናምን ይገባላችሁ። ሱፐር ስትገቡ እና አሳድጉ። ቶሎ ብላችሁ ምንድን ማድረግ ያለባችሁ? ይሄን ብላችሁ ማሳደግ መቻል አለባችሁ። ይሄን ብላችሁ ቶሎ አሳድጉ። በደንብ ስሩ። ኤክስቼንጅ ማድረግ አለባችሁ፣ መደራረግ አለባችሁ። እንደዚህ አድርጋችሁ ይሄን ብላችሁ አሳድጉ። በዚህ መንገድ ነው የሚሰራው ማለት ነው። ክፍያም በደንብ የምታገኙት ኮሚሽናችሁ ባደገ ቁጥር ነው። እንደዚህ አድርጉ።